ልጆቼ ሁሉ ለምልሙልኝ። ሌላ ምን እላለሁ? ቃላት ያጥረኛል። ብዙ ነገር አለ። ስንት ዓመት የተሰቃየሁበት። አሁንም አትራቁኝ፣ ቅረቡኝ። የኔ እናት አለ እናንተ ማንም የለኝም፣ ማንም የለኝም። ናያችሁን አብስሳችሁ ለዚህ ማድረግ ያበቃችሁ። እኔ የት ነበርኩ? እኔ እናገኛለሁ ብዬ በፍጹም አላሰብኩም። ከዚህች ከደሳሳ ቤት ሬሳ እንዴት ነው የሚወጣው እያልኩ ነበር። አሁንም እድሜና ጤና ይስጣችሁ። እንግዲህ ቃላት ያጥረኛል። ምን ማለት እችላለሁ? እናቴ ልጄ የሄድክበት ዘራችሁ ይለምልም። የእኔ ጌታ ግንባታውን አጠናቀው ለአረብ ባለሙያዎችና ረዳቶቻቸው እንዲሁም ለጎረቤቶቼ ላደረጉት ትብብርና አስተዋጽኦ እንዲሁም አቶ ሽባባው ነጋ ከመነሻ እስከ መጨረሻ ያደረጉት ከፍተኛ አስተዋጽኦ በአጠቃላይ በሙሉ ከነ ቤተሰቦቻቸው እግዚአብሔር ጤናውን፣ ሰላሙን፣ ፍቅሩን፣ አንድነት እንዲያጎናጽፍ እመኛለሁ። አመሰግናለሁ። ላደረጉልኝ በሙሉ ከህብረተሰቡ እስከ ወረዳና ክፍለ ከተማ ያሉት በሙሉ እግዚአብሔር ውለታችሁን ይክፈለው። ሌላ ምንም ቃላት የለኝም። ቃላት አለ። እጅግ በጣም ነው የማመሰግነው። ከሞት አፍ ውስጥ ከጉድጓድ ውስጥ እንደወጣሁ ነው የምቆጥረው። አሁን አዲስ ህይወት ነው ለኔ፣ አዲስ ህይወት ነው። ያ ቤት እያለ እግሬን ታምሜ ነበር። ልክ የመሰራት ሲጀምር ግን እግሬን እየለቀቀኝ መጥቷል። ይህም በህብረተሰቡና በወረዳው አስተዳደርና አመራሮች አማካኝነት ከፍተኛ ወጪ አውጥቶልኝ ያንን ታክሜ ይህን እንደሞሳይ እጅግ ደስተኛ ነው የሆንኩት። አሁንም የበለጠ እግዚአብሔር ውለታው ሙሉ ለሙሉ እሱ ይክፈላችሁ ነው የምለው። እጅግ አመሰግናለሁ።